ቻሌንጁን በዚህ ሁኔታ ስናደርግ እውነቱን ለመናገር ያንተ 1 ሚሊዮን መግባት ነው ትልቁ ታርጌታችን። ያው ታርጌታችን ተሳክቷል ማለት ነው። እናም ደግሞ ለቢዝነስም ፕሮሞት ማድረግ ነው። እናም ደግሞ 500 ሺህ ብር ለአንተ መስጠት ነው። ግን አሁን እኔ ምን አሰብኩ መሰለህ? እንደ ስራ ያዘ ልጅ እኔ ጋር ነው የሚያለቅሰው። እሺ እንደ ቻሌንጅ ያዘውና በዚህ ሳምንት ወይ ደግሞ በሁለት ሳምንት ውስጥ 1.5 የምትገባ ከሆነ እኔ 1 ሚሊዮን ብር ልስጥህ። ካልገባህ ግን 500 ሺህ ብሩን አትወስደውም። ምርጫው ያንተ ነው። አባቴ ምን ትላለህ? አይ እሱ የቢዝነስ ሰው ስለሆነ ይሄን ነገር በደንብ ይረዳዋል ብዬ አስባለሁ። አይ ብልጥ ልጅ እየበላ ነው የሚያለቅሰው። ብልጥ ልጅ እየበላ ነው የሚያለቅሰው። አንተ ራሱ ይሄን አባባል ተናግረዋል።